ሰላም ሰላም ወንድሞቼ፣ ዳንኤል እባላለሁኝ። በቲክታክ ላይ ስም የሰጠሁት ዋይዝማን ብዬ ነው። ዋይዝማን ያልኩበት ምክንያት ምንድነው? ያው ከህይወቱ ውጣ ውረድ ካለኝም እድሜ አንጻር ከኖርኩባቸውም የተለያዩ ሀገሮችም ሊሆኑ ይችላሉ፣ ቦታዎችም ስፍራዎችም ከሰራኋቸውም ስራ የተነሳ ካነበብኩትም ከተማርኩትም የተነሳ የሆነ የተረዳሁት የገባኝ ነገር አለ ብዬ ስለማስብ ራሴን ዋይዝማን ብያለሁ። ዛሬ ወደ እናንተ ይዤ የመጣሁት ነገር ምንድነው? እኔ ለህይወት ላይ ለውጥ ያመጣውን ነገር ለእናንተ ለማካፈል ነው። ይሄ በእኔ ላይ ህይወት ያመጣው ነገር ለእናንተ ሊጠቅማችሁ ይችላል፣ ህይወታችሁን ሊለውጥ ይችላል፣ ሀሳባችሁን ሊያስተካክል ሊያበጅላችሁ ይችላል፣ ወይም ደግሞ በቃ ሰምታችሁትም ልታልፉት ትችላላችሁ። ምክንያቱም እኔም ራሴ መጀመሪያ ይሄን ሀሳብ ትንሽ አስቸግሮኝ ነበር። ምንድነው ሀሳብ መሰላችሁ? ሰው ልጅ በዚህ ዓለም ላይ ሲኖር አንድና አንድ መጠየቅ ያለበት ነገር እኔ ማን ነኝ ወይም ምንድን ነኝ ብሎ ነው መጠየቅ ያለበት። ብዙዎቻችን አንተ ማን ነህ ምንድን ነህ ተብለን ብንጠየቅ መጀመሪያ ወደ አእምሯችን የሚመጣው እየሰራን ያለነው ስራ ሊሆን ይችላል፣ ወይም ደግሞ የቤተሰባችን ሁኔታ። አባት ነኝ፣ ባለትዳር ነኝ፣ ተማሪ ነኝ፣ ቲክታከር ነኝ፣ ኢንፍሉዌንሰር ነኝ፣ ወይም ደግሞ እየታገልኩኝ ነው ገና ማንነቴን አላገኘሁትም ብለን ምድራዊ የሆነውን ነገር ወይም ደግሞ ይህንን ፊዚካሊ የምናየውን ነገር ነው የምንገልጸው። የእኛ ማንነት ማለት ይሄ ነው ብለን እንላለን። ሀሳባችንን፣ መረዳታችንን ወይም ደግሞ ፊዚካሊ አቋማችንን እኔ ወጣት ነኝ፣ እኔ ሽማግሌ ነኝ፣ እኔ ልጅ ነኝ፣ እኔ ተማሪ ነኝ በሚል የተለያየ የምንሰጠው መልስ አለ። ሁላችሁም የራሳችሁ መልስ ይኖራችኋል። ይህ ጥያቄ አሁን መልሱ ብላችሁ ግን አንድ ነገር እኔ መናገር የምፈልገው ነገር ምንድን ነው? የምናስበው አይደለንም፣ ወይም ደግሞ ስጋችን ያለው አቋም አይደለንም። እኛነታችን በቃ ያልሆነው ነገር የሆነውን ሳይሆን ያልሆነውን ነው የምነግራችሁ። ሀሳብ ወይም አእምሮ የሀሳቦች ሁሉ ጥርቅም ነው። ከልጅነት እስከ እውቀት የተጠራቀመ ነው። በየጊዜው ሲለዋወጥ የነበረ ነው። የኛ ማንነትን መልስ ሊሆን አይችልም፣ ወይም የኛ ማንነት ሀሳባችን ሊሆን አይችልም። ምክንያቱም ይሄ ሀሳባችን በጊዜ ብዛት ውስጥ የተገነባ የተለዋወጠ የተቀያየረ፣ አሁንም እንኳን ከዚህ በኋላ እየቀየር ነው የምንሄደው ብዙ ሀሳቦች አሉ። የምንሰማቸው፣ የምናያቸው፣ በህይወታችን የምንለማመዳቸው፣ የምናሳልፋቸው መከራዎች፣ ደስታዎች፣ ችግሮች ሁሉ አእምሯችን ውስጥ ይቀራሉ፣ ይለውጡናል። ደስተኛ የነበረ ሰው ሀዘንተኛ ሊሆን ይችላል። በሀዘን ውስጥ የኖረ ሰው ደግሞ በተለያየ ነገር ደስተኛ ሊሆን ይችላል። ስለዚህ በዛን ጊዜ ሀዘንተኛ የነበረው ሰውዬ ሀዘንተኛ ነኝ ያለው ዛሬ ደስተኛ ነው፣ ተለውጧል። ስለዚህ በሚለዋወጥ ነገር ላይ እኔ እንደዚህ ነኝ ማለት አልችልም። ራሳችሁን ብትመለከቱት ከልጅነት እስከ እውቀት ድረስ ባለው ሀሳባችሁ ውስጥ ብዙ ጊዜ ይለዋወጣል። እንደውም በ24 ሰዓት ውስጥ ብዙ ሀሳቦች ይለዋወጣል። ምን መስራት እንደምንፈልግ፣ ምን ማድረግ እንደምንፈልግ፣ ምን መሆን እንደምንፈልግ፣ ይሄ ነገር እኛነታችንን ሊገልጽ አይችልም። ወይም እኔ እንዲህ አይነት ሰው ነኝ ማለት አልችልም። ምክንያቱም ነገ ተለውጦ አገኘዋለሁ። እንኳን ለሰው እኔ እንደዚህ ነኝ ብዬ አይደለም ለራሴ እንደዚህ ነኝ ያልኩት ሰውዬ ነገ ራሴን ስግደው አገኘዋለሁ። ይሄ በህይወታችን የተለማመድነው የኖርንበት ነገር ነው። ስለዚህ እኔ ሀሳቤ አይደለሁም። እሺ ወደ ስጋችን እንምጣ። እኔ እንዲህ አይነት ሰው ነኝ። ትናንት እንደዚህ አልነበርኩም። የዛሬ 10 ዓመት እንደዚህ አልነበርኩም።
የዛሬ 20 ዓመት እንደዚህ አልነበርኩም። የዛሬ 30 ዓመት እንደዚህ አልነበርኩም። የዛሬ 10 ዓመትን ፎቶግራፍ አሳይቼ እኔ ይሄ ነኝ ብላችሁ አሁን ካለው ጋር ይለያል። በዛን ጊዜ እኔ ይሄ ነኝ ብዬ ያልኩት አሁን ተለውጫለሁ። ያለው ካለፈው ዓመት አሁን ተለውጫለሁ። ስለዚህ የእኔ ማንነት ምንድን ነው ቢባል ይሄ ነው ማለት አልችልም። ምክንያቱም ነገም ይለወጣል። ጊዜያዊ ነው፣ ተለዋዋጭ ነገር ነው። ስለዚህ የእኔ ማንነት አይደለም። ግን አንድ ነገር እንድናስተዋል የምፈልገው ምንድን ነው፣ እነዚህ ሀሳባችን ሲለዋወጡ፣ ስጋችን ሲለዋወጥ ከውስጥ ሆኖ ግን የሚመለከት ማንነት አለ። ብዙ ጊዜ ተሸፍኗል። በአእምሯችን ተሸፍኗል፣ በስጋችን ተሸፍኗል፣ በአካባቢያችን ባሉት ሁኔታዎች በሲቹዌሽኖቹ በሙሉ ተለዋውጧል። ሲቹዌሽን ቀያይሮታል። ሁሉ ነገር ይቀየራል። ስለዚህ ያንን ውስጠኛውን ማንነታችንን ለማግኘት በጣም ከባድ ተቀብሯል። ስለዚህ ምንድን ነው ማድረግ ያለብን? የእኛን ማንነት ፈልገን ማውጣት አለብን። ያንን ውስጥ ሆኖ የሚመለከተውን ዘመን ሲያልፍ፣ ዘመን ሲቀየር የማይቀየር የማይለወጥ ሁልጊዜ ግን ቆሞ የሚያሳልፍ ማንነት አለ። ወጣትነት ያልፋል፣ ሀሳብ ያልፋል፣ የትምህርት ጊዜ ያልፋል፣ የስራ ጊዜ ያልፋል፣ ትዳር አለ፣ ልጆች ማሳደግ አለ። እነዚህ ሁሉ በጊዜው እየተደረጉ የሚያልፉ ነገሮች ናቸው። የኛ ማንነት አይደሉም። ይሄን ማንነቱን ሰው ካገኘ ሌሎቹን ነገሮች ከውጭ እንደሚመለከት ነው የሚያቸው። ደስታውም ሀዘኑም ወደዚህም ወደዚህ ያደርገው። አንተ ማንነት ሲባል ያንን ማንነት ሰው ካገኘ አምላኩን ለማግኘት ቀላል ነው። ከሰው ጋር ለመኖር ቀላል ነው። በሰላም በደስታ ውስጥ ለመኖር ቀላል ነው። ነገሮችን የምናይበት አይናችን ሁሉ ይለወጣል። ከዛ ስንጀምር፣ ከሶርሱ ስንጀምር፣ ብዙ ጊዜ መጽሐፍ ቅዱስ ሲናገር ምን ይላል? ከተለያየ ከአንድም 2-3 ቦታ ዓለም ሳይፈጠር በፊት አወኳችሁ ብሎ እግዚአብሔር ይናገራል። ዓለም ሳይፈጠር እኛ የት ነበር? እግዚአብሔር ግን ያን ጊዜ አውቃቸዋለሁ ይላል። እግዚአብሔር አይዋሽም፣ ቃሉ አይዋሽም። ከሞትንም በኋላ ወደ እግዚአብሔር እንደምንሄድ ይናገራል። ይሄ ስጋ አይደለም፣ ይሄ አእምሮ አይደለም ወደ እግዚአብሔር የሚሄደው። ይሄ ስጋም አልነበረው ዓለም ሳይፈጠር በፊት። ይሄ አእምሮም አስተሳሰብም አልነበረም። ይህ አስተሳሰብ እኮ የመጣው ሰዎች ናቸው የገነቡበት። ሁኔታዎች ናቸው የገነቡት። ያየነው የሰማነው። ገና ስንፈጠር ልጆች እያለን ቤተሰቦቻችን አስተማሩ፣ አስተማሪዎች አስተማሩ፣ ሀገር አስተማረች፣ ሃይማኖት መሪዎች አስተማሩ፣ ፖለቲከኞች አስተማሩ። ስለዚህ ዛሬ ጭንቅላታችን ውስጥ ያለው ሁሉ የተጠራቀመ የሀሳብ ክምር ነው። ይህ ሀሳብ ክምር ነው እርስ በርሱ የሚፋጨው። ስለዚህ እኛን ትክክለኛ ማንነታችንን እንዳናገኝ ያደረገው ይሄ የሀሳብ ብዛት ይዞናል። ይህንን ሁሉ ስንጥል እኔ አእምሮዬ አይደለሁም፣ እኔ ይሄ ስጋዬ አይደለሁም፣ እኔ ነኝ ውስጠኛው። ያ እግዚአብሔር ከዘመናት በፊት አውቀዋለሁ ያለው ማንነት ነኝ። ይህን ማንነት ስናገኝ፣ ይሄ ማንነት በትምህርት አይመጣም። ይሄ ማንነት በመጽሐፍ በማንበብ አይመጣም። ይህ ማንነት የሚገኘው አእምሯችን ጸጥ ማለት ሲጀምር ነው። አእምሯችንን ጸጥ ማድረግ ስንችል ይሄ ማንነት መገለጥ ይጀምራል። የሰው ልጅ ትልቁ ቻሌንጅ ወይም ችግሩ ምንድን ነው? ይህንን በዘመናት ውስጥ በሀሳብ የተተበተበውን አእምሮ ጸጥ ማድረግ ነው ችግሩ። ምክንያቱም በእያንዳንዱ ቀን የሚጨመር ነገር አለ።
በዜናዎች፣ በፊልሞች፣ በሶሻል ሚዲያዎች፣ ከመጽሐፍ በማንበብ ትምህርት ቤት በመሄድ አዲስ ሀሳብ እንጨምራለን። ክምር። ስለዚህ ያ የውስጠኛው ማንነታችን ይሸፈናል። ኢጎ ቢውልድ ይደረጋል ከላይ። እኔ እኮ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደዚህ ነኝ፣ እንደዚህ ነኝ እንልና ያንን ትክክለኛውን ማንነታችን ይዋጣል። ሰው ልጅ ይህን ትክክለኛ ማንነቱን ካገኘ ልክ ስዕልን እንደሚያይ ሀሳቡን፣ ስጋውን ማየት ሲጀምር በእሱና በሀሳቡ በኩል በእሱና በስጋው መካከል ልዩነት መፍጠር ሲጀምር ያ ሰው ትክክለኛ ማንነቱን ማግኘት ይችላል። ያን ጊዜ እኔ ማን ነኝ የሚለው ጥያቄ ሁሉ ይጠፋል። በነገራችን ላይ እኔ ማን ነኝ የሚለው ለሚለው ጥያቄ መልሱ ጥያቄውን ራሱ ያጠፋዋል። ሰላም፣ ደስታ ይሆናል። የምትኖሩት አሁንና አሁን ይሆናል። ስለ ነገ አትጨነቁም፣ ስለ ነገ አታስቡም። ትክክለኛው ማንነታችሁ ስታገኙ እናንተና እግዚአብሔር አንድ ትሆናላችሁ። ስለዚህ ህይወትን እየመራ ነገ እኖራለሁ የሚለው ይጠፋና አሁን እየኖርኩ ነው የሚል ነገር ይመጣል። ሰው ራሱን ካላገኘ አምላኩን አያገኝም። ሰው ራሱን ካላገኘ በኑሮ ደስተኛ አይሆንም። ሁል ጊዜ ስለ ነገ፣ ስለ አካባቢው፣ ስለሚሆነው፣ ስለሚመጣው ህይወትን መኖር ሲገባው ህይወትን ለመኖር ፕላን ያደርጋል። ህይወት ኑሮ መምራት ሲኖርባት እሱ ህይወትን ለመምራት ሲጨነቅ ይኖራል። ወንድሞቼ ይህንን ጥያቄ ራሳችን ጠይቁ። እኔ አእምሮዬ ካልሆንኩኝ፣ እኔ ስጋዬ ካልሆንኩኝ እኔ ማን ነኝ? እኔ ስጋዬ አይደለሁ፣ እኔ አእምሮዬ አይደለሁ፣ እኔ ውስጠኛው ማንነት ነኝ። አንዳንድ ሰዎች ምን ይላሉ? በኤዥያ አካባቢ ያሉ ሰዎች እግዚአብሔር ነው ይላሉ። ትልቁን እግዚአብሔር ማለት ሳይሆን የእግዚአብሔር ማንነት እናንተ ውስጥ አለ ይላሉ። የሃይማኖት ሰዎች ደግሞ መንፈስ ነው ይላሉ። አንዳንድ ሰዎች ነፍሳችን ነች ይላሉ። ስሙ የተለያየ ስም ይሰጠው። እናንተ ማንነት ትክክለኛ ማንነት ግን ውስጣችሁ። ስለዚህ አሁን ከአእምሯችሁ ወጣችሁ፣ ከስጋችሁ ወጣችሁ ወደ ውስጣችሁ ግቡ። ለዚህ ነው ጥሞና ጊዜ የሚያስፈልገው፣ ብቻ መሆን የሚያስፈልገው። ብዙዎቻችን ብቻ መሆን አንፈልግም። ምክንያቱም ብቻችንን ስንሆን ብዙ ጥያቄዎች ስለሚመጡብን ያ ጥያቄ መመለስ ስለማንችል እንፈራለን። ስለዚህ በህብረተሰብ ውስጥ፣ በዘፈን ውስጥ፣ በሶሻል ሚዲያ ውስጥ መሆን እንፈልጋለን። ማሰብ አንፈልግም። ግን እውነተኛ የህይወት መልስ ማግኘት ከፈለጋችሁ ብቻችሁን መሆን፣ ወደ ራሳችሁ አቴንሽናችሁን ወደ ውስጥ ማስገባት፣ ሀሳባችሁን በመጣል ይህንን ማድረግ ትችላላችሁ። ይህን ስታገኙ፣ ይሄ መልስ ሲመጣላችሁ፣ ይህንን ስታገኙ ሰላምና ደስታ፣ እረፍት ይሆንላችኋል። በሚቀጥለው እስክንገናኝ ባይ